ፋኖ ፖለቲካል ተቋም ነው። ከመንግስት ጋር ግጭት ያለው ከፌዴራል መንግስት ጋር ግጭት ያለው ነፍጥ ያነገበ ኃይል ነው። የፋኖ አመራሮች ሲምቦሊክ በሆነ መልኩ ልክ ትልልቅ መስቀሎችን አንገታቸው ላይ ያደርጋሉ። 2-3 መስቀሎችን ሬስቶሬሽን ኦፍ ሶሎሞኒክ ዳይናስቲ ሳቢ አለ። የሰለሞናዊ ስርዓቱን የመመለስ ፍላጎትና አባዜ ወይም ኖስታልጂያ ናፍቆት አለ። ይሄ ፌዴራል ላይ ያለ መንግስት የእስላም የሆነ መንግስት አብይ አህመድ አሊ፣ ጀዋር መሐመድ ምናምን የሚባሉ የእስላም ስም ያላቸው ሰዎች ስልጣኑን ከያዙ በኋላ በኢትዮጵያ ውስጥ ሰላም ጠፍቷል። ክርስቲያን በስደት ላይ ነው ያለው። ራሷ ቤተክርስቲያን ስደት ላይ ነች። ኦርቶዶክስ በያለበት እየተሰቃየ ነው፣ እየተንገላታ ነው፣ እየተፈናቀለ ነው፣ እየተገደለ ነው የሚል ናሬሽን ይፈጥራሉ። ይሄ ሙስሊም ቀጠናና የፋኖ ቀጠና ተብሎ ተከፈለ ማለት ነው። ጉዳዩ አሁን እንግዲህ እንደምትረዳው ለምሳሌ ወሃቢያ ይሏቸዋል፣ አክራሪዎች ይሏቸዋል፣ የኦነግ ተላላኪ ይሏቸዋል፣ የምናምን ተላላኪ ይሏቸዋል፣ አለፍ ብሎም አይኤስ አልቃይዳ ምናምን ይሏቸዋል። መልካም እንግዲህ ለባለፉት 6-7 ዓመታት በኢትዮጵያ ውስጥ ሰሜኑ ክፍል ትንሽ የተረጋጋ አይደለም። ሲቪል ዋሮች አሉ፣ የእርስ በርስ ግጭቶች አሉ። በዚህ ግጭቶችና ባለው የፖለቲካ አለመረጋጋት ሂደት ውስጥ የአማራ ክልል ሙስሊሞች በተለየ መልኩ የአማራ ክልል ሙስሊሞች የፖለቲካው አለመረጋጋት ሰለባ ሆነዋል። በሰሜኑ ያው የትግራይና የወሎ የአፋር ሙስሊሞች በጣም በሰፊው ተጎድተዋል። በሰሜኑ ጦርነት ማለት ነው። የትግራይ ኃይሎችና የፌዴራል መንግስቱ በነበረው ጦርነት ማለት ነው። ከዛ በኋላም ደግሞ አሁን በአማራ ክልል ውስጥ ባለው የፋኖ እንቅስቃሴ የአማራ ክልል ሙስሊሞች በተለየ መልኩ ከፍተኛ ጉዳት ላይ ነው ያሉት። ስለዚህ ይህንን በተመለከተ ጉዳዩን ከስር መሰረቱ መረዳትና ዘላቂ መፍትሄ መፈለግ ያስፈልጋል የሚል እሳቤ አለኝ። የዛ ውጤት የሆኑ እልቂቶች በየቦታው የምናያቸው ነገሮች አሉ። የሰሞኑ የመካነ ሰላም ኬዝ ከዛ ጋር የተገናኘ ይሆናል ማለት ነው። ምንድነው እየሆነ ያለው? በሀገራችን ውስጥ የብሔር ፖለቲካ ከመጣ በኋላ የብሔር ፖለቲካውን መሰረት ያደረገ የእርስ በርስ ግጭትና የህዝብ ለህዝብ መቃቃር በሚባል ደረጃ በተለይ ባለፉት 5 ዓመታት ሲሪየስ የሆነ አይነት ግጭቶችን ተመልክተናል። ኢትዮጵያውያን በብሔር ተደራጅተው ተጋድለዋል። በብሔር ተደራጅተው የጥላቻ ትርክት እና የጥላቻ ቃላትን አልፎም ግድያን አስተናግደዋል እና በዚህ ሂደት ውስጥ ግን በተለየ መልኩ ተጎጂ እየሆነ የመጣው የአማራ ክልል ሙስሊም ነው። እንዴት ነው እየሆነ ያለው? እንደምታውቀው ከ1966 በኋላ የሀገሪቱ የፖሊሲ ወይም የመንግስት ስርዓት ሞር ሴኩላር እየሆነ የመጣበት ሂደት፣ ሃይማኖትና መንግስት የተለያዩበት ሂደት እየሆነ መጥቷል። በዚህ ሂደት ውስጥ ሴኩላር የሆነው ስርዓት ሴኩላርን የሚደረግበት ወይም የተደረገበት አግባብ አንዳንዴ የሃይማኖት ሰዎችን የሚያስኮርፍ ወይም ደግሞ ከዚህ በፊት ሲሶ መንግስት የነበረችን ኦርቶዶክስ ቤተክርስቲያን እና እሷን የፈጥረዋለሁ የምትለውን የኢትዮጵያን እሴት ከሞላ ጎደል የሚገዳደር ሆኖ ነው የመጣው። ስለዚህ ይህን መሸከም ያልቻሉ ወይም ደግሞ ይህን እንደ በደል የቆጠሩ ኃይሎች ነፍጥ አንግበው ጫካ ገብተዋል። እነዚህ ኃይሎች በተለይ አማራ ክልል ያለው ኃይል በአንድ በኩል የአማራ ክልል ወይም የአማራ ህዝቦችን ነፃነት ፍለጋ ነው ጫካ የገባሁት ይልና ግን የአማራ ክልል ህዝቦችን ነፃነት ፈልጎ ጫካ የገባ ሰው ወይም ደግሞ ኃይል የአማራ ክልል ህዝቦችን ባህል፣ ሃይማኖት፣ ብዝሃ ልሳን፣ ብዝሃ ማንነት ማክበር መቻል ይኖርበታል። ወይም ደግሞ ያን ያገናዘበ እንቅስቃሴ ነው ማድረግ የሚጠበቅበት። በተቃራኒው ግን እንደምናየው እዛ እንቅስቃሴ ላይ አማራን ዲፋይን ከሚያደርግበት አሳበሰብ ጀምሮ ስህተት እንዳለው ትረዳለህ። አማራን ዲፋይን የሚያደርገው የክልሉ ወጥ ማንነት ወይም የክልሉ ጓል ነው፣ መሪ የሆነ ማንነት።
ሙሉ እዛ ክልል ውስጥ ያሉ ህዝቦች በሙሉ የዛ ማንነት ገባሪዎች አድርጎ የሚያስብ መሆኑ ነው። ከዛ ባሻገር አማራነትን አሳንሶ ለሆነ ሃይማኖት የሚሰጥ መሆኑ ነው። በመሰረቱ ይህን እንዲያስብ የሚያስገድደው የማህበረሰቡ ፖፑላር ኢማጂኔሽን ነው። ማህበረሰባችን ውስጥ ዛሬው ድረስ በገጠሩ ማህበረሰብ ውስጥ አማራነት ኦርቶዶክስነት ነው። አምሃራነት አም ማለት ህዝብ ማለት ነው። ሀርነት ማለት ነፃ የወጣ ህዝብ ማለት ነው። በኢየሱስ ክርስቶስ ነፃ የወጣ በመስቀሉ ነፃ የወጣ ህዝብ እንደማለት ነው። ይህን እሳቤ ገጠሩ ማህበረሰብ በሰፊው አማራ ማለት ክርስቲያን ማለት ነው አድርጎ ይረዳል። ይሄ ፖፑላር ኢማጂኔሽን ነው። ይህ አስተሳሰብ ግን በ1987 በተዋቀረው የክልል አደረጃጀትና የህገ መንግስት ሂደት አማራነት ከሃይማኖታዊ ዴፊኒሽኑ ወይም ደግሞ ከሜታፎሪክ ማንነቱ ከሜታፎሪክ ዴፊኒሽኑ ወጥቶ የአማራ ክልል ህዝቦች የወል ማንነት ተደርጎ ነበር የተገለጸው። ስለዚህ አማራነት ሞር ከሜታፎሪክ ትርጓሜው ይልቅ ወደ ሜታፎሪክ እና ሃይማኖታዊ ትርጓሜው ወደ ብሔራዊ ትርጓሜው ወደ ዘውጋዊ ትርጓሜው ያደላበት ተደርጎ ነበር የተገለጸው። እንደዚህም ሆኖ ግን ዛሬው ድረስ የህዝቡ ፖፑላር ኢማጂኔሽን አሳሰብ ወይም ደግሞ በህብረተሰቡ ውስጥ በእሳቤው ውስጥ ኮንክሪት የሆነ ሆኖ የመጣው አሳሰብ አማራነት ከክርስትና ጋር የሚያያዝ ሆኖ ነው ማለት ነው። እና ይህን ደግሞ የሚያስታውሰው ምንድነው? የዚህ ትግል ይህንን አማራነት ከኦርቶዶክስ ማንነት ጋር የሚቀላቅል ሆኖ መምጣቱ ነው። ለምሳሌ የፋኖ አመራሮች ሲምቦሊክ በሆነ መልኩ ልክ ትልልቅ መስቀሎችን አንገታቸው ላይ ያደርጋሉ። 2-3 መስቀሎቹ ከተለመደው በኢትዮጵያ ኮንቴክስት ወይም ደግሞ እኛ ካደግንበት ማተብ ከሚባለው አሳሰብ ወይም ማተብ ከሚባለው የክርስትና መገለጫ ክርና መስቀል ትንሽ መስቀል ከዛ ወጣ ባለመልኩ ሲምቦሊክ በሆነ መልኩ ትልልቅ መስቀሎች ይደረጉ ነበር። ቀለበትም ነበረ። ከዛ ባሻገር ደግሞ ራሳቸው ማኒፌስት የሚያደርጉበት የሚገልጡበት መንገድ ኦርቶዶክሳዊ እንዲሆን ይፈልጋሉ። ለምሳሌ የፋኖ መሪዎች የክርስትና ቄሶች ሆኖ ለመምሰል በሚመስል መልኩ ዳዊት እየደገሙ ፎቶ ተነስተው ይለቃሉ። ቤተክርስቲያን ውስጥ ገብተው ሲያስቀድሱ ይታያሉ። ከቤተክርስቲያን ሚሽን ሲሰጣቸው ተቀድሰው ተባርከው ሲወጡ ይታያሉ። እና ይሄን ስትመለከት ይህ እንቅስቃሴ የአማራ ህዝቦች እንቅስቃሴ ነው ወይስ የኦርቶዶክስ ኃይል እንቅስቃሴ ነው ብለህ ጥያቄ ትጠይቃለህ። አንዳንዴ በጣም ሆደ ሰፊ ትሆንና አይ የአማራ ህዝብ እንቅስቃሴ ነው። ምክንያቱም ይህን የሚያደርጉበት ምክንያት የአማራ ክልል ህዝብ በዲሞግራፊ በ2010 ስታቲክስ 83% ኦርቶዶክስ ስለሆነ እና 17% ብቻ ስለሆነ ሙስሊሙ፣ ስለዚህ ኮንስቲቱንሳችን ወይም ደግሞ የህዝብ መሰረታችን ኦርቶዶክስ ነው ብለው ስለሚያምኑ ሊሆን ይችላል ይሄን ነገር የሚያሳዩት የሚል በየዋህነት ታልፎ ይሆናል። ግን በዚህ አይቆምም። አለፍ ብሎ እኛ ኦርቶዶክሶች ነን ወይም ለኦርቶዶክስ የቆምነን ነን፣ ከኦርቶዶክስ ውጭ ያለ ኃይል ደግሞ ስጋት ነው የሚለውን በሚገልጽ መልኩ የፌዴራሉ መንግስት የእስላም መንግስት ብለው ናሬት ያደርጋሉ። በነገራችን ላይ የእስላም መንግስት ናሬሽን በጣም አደገኛ ነው። አደገኛ የሚሆነው ምንድነው? ይሄ ፌዴራል ላይ ያለ መንግስት የእስላም የሆነ መንግስት አብይ አህመድ አሊ፣ ጀዋር መሐመድ ምናምን የሚባሉ የእስላም ስም ያላቸው ሰዎች ስልጣኑን ከያዙ በኋላ በኢትዮጵያ ውስጥ ሰላም ጠፍቷል። ክርስቲያን በስደት ላይ ነው ያለው። ራሷ ቤተክርስቲያን ስደት ላይ ነች። ኦርቶዶክስ በያለበት እየተሰቃየ ነው፣ እየተንገላታ ነው፣ እየተፈናቀለ ነው፣ እየተገደለ ነው የሚል ናሬሽን ይፈጥራሉ። ለዚህ ሁሉ ተጠያቂው ደግሞ የእስላም መንግስት ነው የሚል ናሬሽን ይፈጥራሉ። የዛን ጊዜ ምን ይፈጠራል? በክልል ውስጥ ያለ ሙስሊም ማህበረሰብ የስኬፕ ጎቲንግ እጣ ፋንታ ያጋጥመዋል። ስኬፕ ጎቲንግ ማለት ተፈራጅነት ወይም ደግሞ የሚሟከክበት ማለት ነው። ምንም አይነት ማህበረሰባዊ ቀውስ ሲፈጠር እነዚህ እስላሞች ናቸው እኮ
እነዚህ ናቸው እኮ የሚል አስተሳሰብ እንዲፈጠር ያደርጋል። ይሄ ምን ይፈጥራል? በክልል ውስጥ ያሉ ሙስሊሞችን የእስላም መንግስት ተባባሪ ኤጀንቶች፣ ሰላዮች፣ ጠቋሚዎች፣ መረጃ ሰጪዎች፣ አሳላፊ ነው የሚሰጡ ተደርገው ይወሰዳሉ ማለት ነው። ይሄ ፍረጃ ምን ያደርጋል? በክልል ውስጥ ያሉ ሙስሊሞችን ለጥቃት ያዳርጋል፣ ሌብሊንግ ውስጥ ይከታል ማለት ነው። በዚህም ምክንያት ባሉ ጥናቶች መሰረት የሞጣው ኬዝ የተፈጠረው በእስላም መንግስት ናሬሽን ነው። የጎንደሩ ጥቃት የተፈጸመው በእስላም መንግስት ናሬሽን ነው። የእስላም መንግስት ናሬሽን ክፋቱ የአማራ ክልል ሙስሊሞች ለእያንዳንዱ አማራና ኦርቶዶክስ ደረሰበት ለሚባል ጥፋትና ውድመት በሙሉ ወይም ደግሞ ጉዳት በሙሉ ተባባሪ ወይም ደግሞ ተጠያቂ እንደሆኑ ያደርጋቸዋል። ወይስ የፌዴራሉ መንግስት በይዘትም በመልክም በባህሪም የሙስሊም መንግስት አይደለም፣ ሊሆንም አይችልም። አገሪቱ እየተመራች ያለችው ሴኩላር በሆነ መንግስት ነው። ሊሆን የሚገባውም እንደዛ ነው። በምንም ክራይቴሪያ የሙስሊም መንግስት ሊያስብለው የሚችል ምንም አይነት መልክም ይዘትም ተሞክሮም ልምድም የለውም። በተቃራኒው ግን በክልል ውስጥ የአማራ ክልል ውስጥ የእስላም መንግስት ናሬሽን ወይም ደግሞ ትርክት በሰፊው ስለተስፋፋና የጥላቻ ስብከት በጣም ከፍተኛ በሆነ መልኩ ስለተደረገ በዛ አካባቢ ያሉ ሙስሊሞች የእያንዳንዱ ችግር ተጠያቂ እንዲሆኑ ያደርጋቸዋል ማለት ነው። ስለዚህ ታርጌትድ ይሆናሉ ለጥቃት በማንኛውም ክራይቴሪያ በማንኛውም አጋጣሚ ማንኛውም ሁኔታ ተፈጥሮ የክልሉ መንግስቱ ሙስሊሞች ለጥቃት የሚዳረጉበት ሁኔታ ይፈጠራል ማለት ነው። የሞጣው ኬዝ የተፈጠረው በዚህ ነው። የጎንደሩ ኬዝ የተፈጠረው በዚህ ነው። እጅግ ዘግናኝ ነበር የጎንደሩ ኬዝ። ተባባሪ ነው ብቻ ሳይሆን የጥላቻ ስብከቶቹ ያንን ግድያና ያንን ጭፍጨፋ ያንን ማፈናቀል ጀስቲፊኬሽን እንዲኖረው ያደርጋሉ። ለምሳሌ በክልል ውስጥ ያሉ ሙስሊሞች ከፌዴራሉ መንግስት ጋር በመተባበር በኦርቶዶክሶች ላይ እንደዚህ ሊያደርጉ ነው። እንዳውም በጣም አስቂኝ የሆነውና በጣም ጎልቶ የወጣው ከመርካቶ ከቦምብ ተራ ዩራኒየም ገዝተው አስቀምጠዋል አይነት ትርክቶች ወይም የጥላቻ ስብከቶች በሰፊ ይኖራሉ። በነገራችን ላይ እንደዚህ ያሉ ስብከቶች እኔ በሰፊው ስላጠናኋቸው 97፣ 98፣ 96 አካባቢ ላይ ከሁሉም የኢትዮጵያ ቀጠናዎች ዳታዎች እየተሰበሰቡ ወደ ሴንትራል አዲስ አበባ ውስጥ ወደ አንድ ተቋም ፑል ይደረጉ ነበረ። እነዛ መረጃዎች አብዛኞቹ ፋብሪኬትድ ናቸው፣ የተፈጠሩ ናቸው። እኔ ተወልጄ ያደግኩበት መካነ ሰላም ላይ መካነ ሰላም መድረሳ ውስጥ ዛሬ 5 ተሳቢ ገጀራ ወይም ደግሞ ሰይፍ ተራገፈ። መካነ ሰላም ውስጥ እንዳለ 60 መስጂድ በአንድ ሼክ ብቻ በአንድ ሀብታም ብቻ ተሰሩ አይነት ፋብሪኬትድ የሆኑ የአካባቢው ማህበረሰብ ላይ ጭራቅ የሚፈጥሩ አይነት ስብከቶችና መረጃዎች በሰፊው ይስተላለፉ ነበር። ያ ደግሞ ለባለፉት 5 ዓመታት በጣም በከፍተኛ ደረጃ ነው እየሰፋ የመጣው፣ ያው የሶሻል ሚዲያውም መስፋፋት ጋር ተገናኝቶ ማለት ነው። ስለዚህ በዚህ ምክንያት የክልሉ ሙስሊሞች የአዘሪንግ ጣፋንታ አጋጠማቸው ማለት ነው። አዘሪንግ ማለት ሁልጊዜ የፖለቲካ ትልቁ ችግር እኛና እነሱ ብለህ ነው የምትነሳው። ስለዚህ የክልሉ ሙስሊሞች አዘሪንግ ናቸው፣ ኢንተርናል አዘሪንግ ናቸው፣ በውስጥ ያሉ የጭቃ ውስጥ ሾሆች ናቸው፣ የነሱ አካሎች ናቸው፣ እነሱ ናቸው የሚል ሌብሊንግ ውስጥ እንዲገቡ አደረጋቸው ማለት ነው። በዚህ ምክንያት በማንኛውም ሁኔታ የክልሉ ሙስሊሞች ለክልሉ ታማኝ አይሆኑም፣ ለክልሉ አስተሳሰብ ታማኝ አይሆኑም። ክልሉ ለቆመበት ወይም ለመጣበት ወይም ደግሞ እናመጣዋለን ብለው ለሚያስቡት ወይም ሪስቶር ለሚያደርጉት፣ በነገራችን ላይ እዛ ክልል ላይ ሪስቶሬሽን ኦፍ ሶሎሞኒክ ዳይናስቲ ሳቢ አለ። የሰለሞናዊ ስርዓቱን የመመለስ ፍላጎትና አባዜ ወይም ኖስታልጂያ ናፍቆት አለ። ያ ናፍቆት ያንን የአባቶቻችንን ስርዓት ኢትዮጵያ ከፍታዋ ላይ የነበረችበትን
ታሪካዊ ልዕልናችን ወይም ሄጅሞኒ የነበረን ሰዓት እንዳንመልስ በውስጣችን ሆነው እንቅፋት የሆኑን እነዚህ እስላሞች ናቸው የሚል አስተሳሰብ እንዲፈጠር ተደረገ ማለት ነው። ይሄ ደግሞ ለሰሜኑ ማህበረሰብ ወይም ደግሞ ለሰሜኑ ፖለቲካ ባይዘው ሩቅ አይደለም፣ ድሮም ቢሆን የነበረ ነው። ሙስሊሙን የአረብ ተላላኪ፣ የደርቡሽ ተላላኪ፣ የቱርክ ተላላኪ፣ መሐዲስት የሚሉ ፍረጃዎች በሰፊው ነበሩ ለባለፉት 300-400 ዓመታት። በዛ ላይ ደግሞ እዛ ክልል ላይ የግራኝ ሲንድረም አለ ሙናት። ግራኝ ሲንድረም ማለት የኢማም አህመድ ዘመቻ በሰፊው የክርስትናን ስርዓት ያፈረሰ ዲሞሊሽ ያደረገ ያጠፈ ብዙ ውድመት ያደረሰ ተደርጎ ተስሏል፣ ተተርኳል። ከዛም አልፎ ዲሁማናይዝ አድርገውታል። ዲሁማናይዝ ማለት ሰው ያልሆነ ጭራቅ የሆነ በአንድ እጁ የሚወረውረው ድንጋይ ቋጥኝ ትልቅ ቤት የሚያክል ምናምን ፎቅ የሚያክል ምናምን ተደርጎ ተስሏል። ስለዚህ ሰው ያልሆነ የሰውነት መልክ የሌለው ሰው መጥቶ እስላም የሆነ ሰው ክርስትናን አጥፍቷል የሚል ከልጅ ልጅ ሲወራረስ የመጣ ናይትሜር ጭራቅ አለ። ይሄ ሲደመርበት ከአሁኑ የእስላም መንግስት ናሬሽን ጋር ከፍተኛ የሆነ ማህበረሰብ ውስጥ የስጋት መንፈስ ይፈጠራል። ሙስሊምን የመፍራት ሙስሊምን የመስጋት ስነ ልቦና ይፈጠራል። ይሄ በሰፊው ተሰርቶበታል። ስለዚህ ይሄ እኮ ትክክል አይደለም፣ እኛ ይሄ የአማራ ክልል ማለት የሁላችንም ክልል ነው። ኢትዮጵያ ማለት የሁላችንም ሀገር ናት። የብሔር ብሔረሰቦች ሀገር ናት። ብዝሃ ሃይማኖት ያለባት ሀገር ናት። ብዝሃ ብሔር ያለባት ሀገር ናት። ብዝሃ ልሳን ያለባት ሀገር ናት እና ክልሉም እንደዛው ስለሆነ ከአሁን በኋላ የሚኖሩ እንቅስቃሴዎች ሁላችንም የሚያካተተ መሆን አለበት። ከአሁን በኋላ የሚካተቱ እንቅስቃሴዎች አንደኛችንን አደጋ ላይ ስላለመጣላቸው ዋስትና ሊኖራቸው ይገባል። የእንቅስቃሴዎቹ እሳቤም ፕሮሰሳቸውም ግባቸውም ይህንን ማረጋገጥ አለበት። ሁላችንም በእኩልነት በሰላም የሚያኖር መሆኑን እርግጠኛ መሆን አለበት ብለው የሚጠይቁ ኃይሎችን ደግሞ የነቁትን ሌላ ፍረጃ ውስጥ ይከቷቸዋል። ለምሳሌ ወሃቢያ ይሏቸዋል፣ አክራሪዎች ይሏቸዋል፣ የኦነግ ተላላኪ ይሏቸዋል፣ የምናምን ተላላኪ ይሏቸዋል፣ አለፍ ብሎም አይኤስ አልቃይዳ ምናምን ይሏቸዋል። የዚህ እንቅስቃሴ ትልቁ አደገኛው ሌላው መልክ ምንድነው መሰለህ? ሙስሊሙን ለሁለት የሚበትን መሆኑ ነው። ይሄ ደግሞ የዲቫይድ ኤንድ ሩል አይነት ስትራቴጂ የሚከተል መሆኑ ነው። ሙስሊሙን በማኒፌስቶ ውስጥ ይህ እንቅስቃሴ የነባሩ እስልምና ክንፍ የሚላለው ነባሩ እስልምና በምንድነው ዲፋይን የሚደረገው የሚለው ለሙስሊሞቹ አልተተወም። አዲሱ እስልምና ምንድነው፣ ነባሩ እስልምና ምንድነው የሚል ዳይኮቶሚ ፈጥረዋልና በምንድን ነው የሚገለጸው? ነባር እስልምና በምንድን ነው የሚገለጸው? አዲሱ እስልምና በምንድን ነው የሚገለጸው? ነባሩ እስልምና በዛ ማኒፌስቶ ውስጥ የአማራ ትግል ውስጥ አካል ሆኖ ሲሆን አዲሱ እስልምና ደግሞ የሚታገሉት አድርገው ገለጸውታል። አዲሱ እስልምና የሚሉት በእነሱ ገለጻ ወሃቢያ ምናምን ብሎ የሚገልጹት ማለት ነው። ስለዚህ ይሄ ዳይኮቶሚ በራሱ ሙስሊሙ አንደር ጥቃት ውስጥ መሆኑን ወይም ደግሞ የታሰበለት ጥቃት እንዳለ ትልቅ ማሳያ ነው የሚሆነው። ምክንያቱም በመሰረቱ ለአማራ ክልል ህዝቦች ወይም የአማራ ህዝቦች ነፃነትን የሚያቀነቅን ኃይል እንደዚህ ያለ የሃይማኖት ሌብሊንግ ውስጥና ዳይኮቶሚ ወይም የሃይማኖት ክፍል ውስጥ መግባትም አልነበረበትም። የክልሉ ህዝብ ብዝሃ ሃይማኖት ያለው ነው። ኦርቶዶክስ አለ፣ ሙስሊም አለ፣ ሌሎችም አሉ። ያን ሁሉ አቅፎ መሄድ ነበር የሚጠበቅበት። እሱ ግን ያደረገው ምንድነው? ራሱን በክርስትናና በኦርቶዶክስ ነፃ አውጪ ኃይል ወይም ደግሞ የኦርቶዶክስ አማጺ ኃይል በሚመስል መልኩ ራሱን በሲምቦሊክ በልሳኖቹ በሚገልጽባቸው ሂደቶች ውስጥ ያሳያል። ከዛ አልፎ ደግሞ እኛና ሙስሊሞቹ የጥንቶቹ ሙስሊሞች የአሁኑ የድሮዎቹ ሙስሊሞችና ኦርቶዶክስ በዚህ ሀገር ላይ በሰላም ተቻችለው ኖረዋል የሚል ናሬሽን ለማስረጽ ይሞክራል። ነባሩ እስልምና የሚለው ምን ማለት እንደሆነ ግን አሻሚ ነው። ነባሩ እስልምና ለምሳሌ ሱፊያ ማለት ተፈልጎ ከሆነና አንድ ሱፊያ ባክግራውንድ ያለው ወይም ሱፊ የሆነ ሰው ይህንን ሐሳብ ቢሞግት በአቂዳው ሳይሆን በአስተሳሰቡ የአዲሱ እስልምና አካል
ያደርጉታል ማለት ነው፣ ወይም ዋሃብያ ያደርጉታል ማለት ነው። ለምሳሌ ፐርሰናሊ እኔ ከሱፊያ ቤተሰብ ውስጥ የወጣሁ ነኝ። አመለካከቴም ፕሮሱፊ የሚባል አይነት ነው በባህሪ ማለት ነው። ግን ነዋይ የሚል አይነት ናሬሽን የማስተካከል ሂደት ስለምገባ ባይ ዲፎልት ዋሃብያ የሚል ካታጎሪ ውስጥ ይከቱኛል ማለት ነው። ስለዚህ የነሱ የሃይማኖት የመደባ ሂደት ውስጥ በራሳቸው ኢዲዮሎጂ ጋር ይስማማል አይስማማም ከሚል ነው። ለናሬሽን የሚጠቀሟቸውም ሰዎች አሉ። ለምሳሌ ወሎ ውስጥ በርካታ መሻይኾች አሉ። 400 500 መጽሐፍ የጻፉ ኦልሞስት ዳይናስቲ የምትላቸው ትልልቅ መሻይኾች አሉ። ሀገር ያስከበሩ፣ ሽፍታ ከመንግስት ጋር የሚያስታርቁ፣ አንዳንድ ጊዜ የውጭ መንግስታት ከሀገር ውስጥ መንግስታትን የሚያደራድሩ፣ የሚያነጋግሩ በጣም ክሪስማቲክ የሆኑ ትልቅ መሻይኾች አሉ። ትልቅ አሻራ ጥለው ያለፉ፣ በርካታ ድርሰቶችን ጥለው ያለፉ፣ የሊትሬቸር ባለሙያ የሆኑ። ከነዛ ሁሉ ውስጥ ግን ጎልተው የሚያወጡት ምሳሌ ሼህ ሁሴን ጅብሪል ነው። ለምን ሼህ ሁሴን ጅብሪል? ሼህ ሁሴን ጅብሪል እና አለቃ አካለ ወልድ በአንድ ላይ ሆነው አንድ በሬ አርደው ሙስሊሙንም ክርስቲያኑንም አበሉት። ይሄ የአፄ ቴዎድሮስ እስላምና ክርስቲያኑን ይህን የወሎ እስላምና ክርስቲያን በአንድ መሶብ ካላበላሁት የምትለዋን ንግግሩን ለማስፈጸም የተደረገችው ስርዓት ስላለች መቻቻል ማለትን እነሱ በመቻል ሂደት ስለሚተረጉሙት ማለት ነው። እና በጠቅላላው እዛ ክልል ላይ በጣም መልቲ ሌየርድ የሆነ በጣም ያበጠ የሚታይ አደገኛ አይነት እንቅስቃሴ አለ። ያ እንቅስቃሴ ሴንትራል አስተሳሰቡ እስካሁን ያልኩት ሆኖ ይህ እኮ አይደለም፣ ይሄ ትግል የአማራ ክልል ህዝቦች ትግል ነው ወይም ደግሞ የአማራ ህዝቦች ትግል ነው፣ ከሃይማኖት ጋር የሚያገናኙ የለም የሚል ፋንዳሜንታል የሆነ አስተሳሰብ ልክ እንዳላቸው አድርገው ናሬት ያደርጋሉ፣ ይገልጻሉ፣ ይሰብካሉ። ግን አንድ እንቅስቃሴ እንዲህ ነው ስላለ ብቻ በዛ አይፈረጅም። አንድ እንቅስቃሴ ሌጂቲሜሲውን የሚያገኘው ህጋዊነቱን፣ ቅቡልነቱን፣ እውነታነቱን የሚያሳየው በሚፈጽማቸው ድርጊቶችና በሚያሳያቸው በፕሮሰስ ውስጥ በሚያሳያቸው ሂደቶች ውስጥ ነው የሚለካው እንጂ እኔ ግብ ይሄ ነው ስላለ ብቻ ባይ ዲፎልት ያንን የእሱን ግብ አትወስድለትም። ስለዚህ መሪዎቹ በተጨባጭ ኢስላሞፎቢክ ሆነው ውስጥ ታገኛቸዋል። ሙስሊሞችን የሚጠሉ፣ ሙስሊሞችን በተለየ መልኩ የሚገልጹ፣ ዲሁማናይዝ የሚያደርጉ፣ አንዳንድም ደግሞ ትግላቸው ከእስላም መንግስት ጋር እንደሆነ የሚገልጹ ሆነው ታገኛቸዋል። እነዚህ ሰዎች መሪዎቻቸው በዚህ ደረጃ ከሆኑ ተከታዮቻቸው በምን አይነት አስተሳሰብ ውስጥ ነው ሊመጡ የሚችሉት ብለህ ስትመለከት እውነቱን ለመናገር የሪስቶሬሽን ኦፍ የኦርቶዶክስና የስቴት ፊውዥን ለመፍጠር ወይም ሰሎሞኒክ ዳይናስቲን ሪስቶር ለማድረግ መሆኑን በትክክል የሚያሳዩ አይነት እንቅስቃሴዎችና ሂደቶችን ታይባቸዋል። ካለባበሳቸው፣ ከሚጠቀሙባቸው ሲምቦሎች፣ ከእያንዳንዱ ነገር ያንን ትመለከትባቸዋለህ። ያ ብቻ አይደለም። በክልል ውስጥ ሙስሊሙን ታርጌት አድርገው ሲንቀሳቀሱም ታገኛቸዋለህ። ለምሳሌ ሙስሊሙን በታሪክ አጋጣሚ ሙስሊሙ በቢዝነስ ወይም በንግድ ላይ ነው የሚተዳደረው። ይሄ የታሪክ አጋጣሚ ነው። ራሱ የሆነ የታሪክ እንትኖች አሉት። ስለዚህ ሙስሊሙ ከዚህ የንግድና የቢዝነስ ወይም ደግሞ ከኢኮኖሚ ልዕልናው የማናጠፍ ስራ ይሰራል። የሚሰራው በአመፀኛው ኃይልም ባመፀው ኃይልም ወይም ደግሞ ጫካ ውስጥ በገባው ኃይልም እንደገና በስቴቱም በመንግስቱም ነው ይሄ የሚሰራው። ኦፊሻል በሆነ መልኩ በጣም ሊሸከሙት የማይችሉ ግብር በመጣል ከዛ አካባቢ ሙስሊሙን የማጽዳት ስራ ይሰራል። ልክ ድምጻችን ሰማ ወቅት ላይ የደሴ ሙስሊሞች እንደተባረሩት ወይም እንደወጡት ማለት ነው። በጣም ሪሰርች የሆነ ብዙ እንትኖች አሉ። አሁን ደግሞ በቅርብ 5 ዓመታት ውስጥ በርካታ ቀጠናዎች ላይ አርባን ቤዝድ ሆኑ ከተማ ላይ መሰረት ያደረጉ ሙስሊም ነጋዴዎች ከመንግስት በኩል በሚጣልባቸው ያልተመጣጠንና ህጋዊ ያልሆነ ግብር ምክንያት
ንግዶቻቸውን፣ ሱቆቻቸውን ዘግተው ተሰደዋል። ሁለተኛው የአመፀው ኃይልና መንግስት ውስጥ ያለውን መዋቅር በመናበብ ሙስሊሞች ለጥቃት እንዲጋለጡ ማድረግ ነው፣ ወይም ደግሞ ሙስሊሞች ማጥቃት ነው። ይሄ እንዴት ነው የሆነው? በምሳሌ ጎንደር ውስጥ በርካታ ሙስሊም ኤሪያዎች ላይ ለአማራ ክልል ሙስሊሞች የሆነ ቦታ ላይ ሰብሰብ እያሉ የመኖር ባህሪ ያላቸው ሲኖሩ በሆኑ ፖኬት ኤሪያዎች ላይ ይቀመጣሉ። ሲቀመጡ ግን ሰብሰብ ብለው ነው። ይሄ ታሪካዊ የራሱ ሆነ ጥቅም አለው። ጌቶይዜሽን የሚባል ነገር አለ እና በዛ መልኩ ይመጣ ነው። አሁን ምንድን ያደረጓቸው? ለምሳሌ ጎንደር ውስጥ በርካታ ከነዚህ ቀጠናዎች ላይ ሙስሊሞች እየሸሹ እያፈገፈጉ እንዲወጡ አደረጓቸው። በምንድን ያደረጓቸው? መጀመሪያ ነጋዴዎቹን የተሻለ ኢኮኖሚ ያላቸውን እና ራሳቸው የሚጠብቁትን መሳሪያ መገፈፍ። ቀጥሎ ስቴፕ ምንድን ነው? ማገትና ያቺ ለ20 ለ30 ለ40 ዓመት ያፈሯትን ኢኮኖሚ ሰርፕለስ ወይም ደግሞ ገንዘብ በመጠየቅ ኢኮኖሚውን ማድቀቅና በዛውም ደግሞ ጥላት ኦልሬዲ ጥላት ብለው ሌብል ስላደረጓቸው ከነሱ በሚገኝ ሪሶርስ ራስን ማጠንከር ነው። ውጤቱ ብዙ ነው የሚሆነው። ቀጥሎ ያለው ምንድን ነው? በጠቅላላ ከዚህ አካባቢ እስላም ይወጣ፣ ካልሆነ ይሉና መስጂዶቻቸውን በጥይት ይመደበድቡባቸዋል፣ ሼኾቻቸውን ያጠፉባቸዋል። ሀሪማዎች፣ ጥንታዊ ሀሪማ ጥንታዊ የእስልምና የሃይማኖት ማዕከላት ወደ ቤተክርስቲያን ተቀይረዋል፣ ወደ ገዳምነት ተቀይረዋል። ባይዘው ይህ ፋክት ነው በዚህ 5 ዓመት ውስጥ። ከዛ ባሻገር ማህበረሰቡ ያንን ቀጠና እየሸሸ ወደሆነ አካባቢ እንዲታቆር እንዲመጣ ተደርጓል። ስለዚህ የዲሞግራፊ ሚሽን አለው፣ የኢኮኖሚ ሚሽን አለው። የኢኮኖሚ ሚሽኑ ቶታሊ ያንን ማህበረሰብ በኢኮኖሚ ማድቀቅ ነው። ቀጥሎ ደግሞ በሚኖርበት ማህበረሰብ እንኳን ሪከቨር እንዳያደርግ ከዛ ካለበት እርስትና ከቤተሰቦቹ ሲዋረድ የመጣውን ንብረቱን ጥሎ እንዲሰደድ በማድረግ በየሄደበት ቀጠና ላይ የኢኮኖሚ ጥገኛ ሆኖ እንዲቀጥል ማድረግ ነው። ይህንን ቢያለውን ደግሞ ማገት መግደል ነው አይነት ስትራቴጂ ተከትለዋል። ይሄ በተለየ መልኩ ሙስሊሞችን ብቻ ነበረ መጀመሪያው ፌዝ ላይ ሲደረግ የነበረው በተለየ መልኩ። ግን ኋላ ላይ ምን ሆነ? ሙስሊሙ በቁጥር አናሳ ስለሆነ የሙስሊሙ ሪሶርስ ሲጠፋ ወደ ሌላው ማህበረሰብ ገቡ ማለት ነው።